ወንድሜ ስትጨናነቅ በጸሎት፣ ስትሸነፍ በጸሎት፣ በር ሲዘጋብክ በጸሎት፣ ሰው ሲከዳክ በጸሎት፣ ስታሸንፍ በጸሎት፣ ስትባረክ በጸሎት የምትጸልይ ሰው ከሆንክ ሁሌም አሸናፊ ትሆናለህ። ኢቭን በዚህ ዓለማዊ ህይወትክ ላይ የተፈተንክም ቢሆን በመንፈሳዊ ህይወትህ ግን ሁሌም አሸናፊ ትሆናለህ። ሁሌም የተባረክ ትሆናለህ። ጂም ስራ፣ ሌላ ነገር አለህ። ምን ሁሌ ታውቃለህ አይደል? ስፖርትክን ጀምር፣ ፑሽ አፕክን ስራ። ቤት ሆነክ ጂም መሄድ ማትችል ከሆነ የሆነ ነገር ብቻ አርግ። በቃ ቦክሲንግ ጀምር። ቡም ቡም ቡም። ለምን ጀምር ወንድሜ? ምክንያቱም ማለት ነው ጠንካራ እንድትሆን ያደርጋል። አንደኛ፣ ሁለተኛ ደግሞ ማለት ነው አይምሮክ ነፃነት ይሰማሃል ወንድሜ። እመነኝ ጀምረውና ከአንድ ወር በኋላ ምን አይነት ለውጥ እንደምታመጣ ታየዋለህ። ሰውነትክ ብቻ ሳይሆን ማለት ነው አይምሮ፣ አስተሳሰብክ ከጭንቀት ምናምን ቶሎ መውጣት ትማራለህ። ምክንያቱም ማለት ነው እንደዚህ ስትሰራ ከአይምሮክ መውጣት ነው የምትማረው። ከአይምሮክ ወጥተክ ማለት ነው ሰውነትክ ታሰቃየዋለህ። ገባህ አይደል? ከዛ ሪላክስ ታደርጋለህ። ከዛ በኋላ ታትላለህ። ሰውነትክ እያማረ ይመጣል ምናምን፣ አለባበስክ ምናምን የሚያምር ታደርገዋለህ ወንድሜ። ስትሄድ ነው ኮራ ብለህ የታባቱ በቃ ራስክ እየሆንክ ገባህ አይደል? ከዛ ህይወት እየተቀየረ የኔ ወንድም። ከዛ ፍርሃት በኋላ ትልቅ ሀብት አለ። ከዛ ፍርሃት በኋላ የምትፈልጋት ሴት አለች። ከዛ ፍርሃት በኋላ አንተ የምታልመው ሰውነት ህይወት አለ። ስለዚህ ዲሲዥን ውሰድ። የምትፈራበት ምክንያት ለምን እንደሆነ ታውቃለህ? ምክንያቱም ያ ነገር ሞክረከው አታውቅም። እንደዚህ በሆነስ እንደዛ በሆነስ እያልክ አይምሮክን በኢማጂኔሽን ማለት ነው ራስህን ቁጭ ታደርጋለህ። እስከ መቼ ነው ያ ነገር እየፈራው የምኖረው? አንድ ህይወት ብቻ ነው ያለኝ፣ ለማን ብዬ ነው የምጨናነቀው ብለክ ማለት ነው አሁን ተነስተህ ህይወትህን ቀየር። እግዚአብሔር ነው ምልክ። መፍራት አቁም። ከዜሮ ተነስተህ ማለት ነው ትልቅ ደረጃ መድረስ ትችላለህ። ማንም ሰው የሚያቆምክ የለም። ለራስህ ትልቅ የሆነ ፍቅር ሲኖርክ፣ ራስህን ስትወድ ስታከብር ማለት ነው ማንም ሰው ወደ ህይወትህ መጥቶ ከዛ ለመውጣት ሲሞክሩ እነሱን መለመን ታቆማለህ። በጭራሹ እኔ ማለት ነው ወደ ህይወቴ የሆነ ሰው መጥቶ ከዛ ለመውጣት ሲፈልግ ይኸው መንገዱ ጨርቅ ያርግላችሁ፣ በዚህ አርጋችሁ ውጡ መለመን አቆሚያለሁ። ምክንያቱም I respect myself too much። ራሴን በጣም አከብራለሁ ሌላ ሰው ለመለመን። እውነት ነው የምላችሁ፣ ራሳችሁን ከልብ የምታከብሩና የምታፈቅሩ ከሆነ አንደኛ ከየትም የመጣ ሰው ወደ ህይወታችሁ ቶሎ እንዲገባ አትፈቅዱ። ሁለተኛ ህይወታችሁ ላይ ያለ ሰው ለመውጣት ሲሞክር መለመን ታቆማላችሁ። ኢቭን እየተጎዳችሁም ቢሆን ለራሱ እነሱ ሰዎች መንገዱ ጨርቅ ያርግላችሁ ብላችሁ መሸኘትን ትማራላችሁ። ኢቭን እየተጎዳችሁ ማለት ነው። ስለዚህ ለራሳችሁ ፍቅርና ክብር ይኖራችሁ። ከዛ በላይ ምንም የለም። Ships on vigor of the waves are skimming barren summits to the verdant plains. Each horizon is a new beginning. Rise and reign. Far from the fjords and the ice-cold currents, ravens soar over new frontiers. Songs and sagas of a fated turn.